የደረቅ ሳሙና ቢዝነስ ለመጀመር የሚያስፈልጉን ምን ነገሮች ናቸው የሚለውን በቀዳሚነት እናያለን። በዋናነት ከሚያስፈልጉን ነገሮች መካከል አንደኛ ማማሰያ ያስፈልገናል፣ ሚክስ የምናረግበት የምንበጠብጥበት ማለት ነው። ሁለተኛ ባልዲ ወይም ሳፋ ያስፈልገናል፣ 20 ሊትር የሚይዝ ቢሆን ይመረጣል። ከዛም በላይ ልንሰራ ደግሞ ከቻል ከዛም በላይ ከፍ ልናደርገው እንችላለን። ነገር ግን ኬሚካሉን ምናዋህድበት ባልዲ ወይም ደግሞ ሳፋ 20 ሊትር። በሶስተኛነት ኬሚካሎቹ ያስፈልጉናል። ከፈሳሽ ሳሙና ግብአቶች ኬሚካሎች ጋር አብረው ይሸጣሉ። የደረቅ ሳሙና ኬሚካሎች፣ እነሱ ኬሚካሎች ያስፈልጉናል። እንዲሁም ሞልድ ያስፈልገናል። ሞልድ ዋናውና እጅግ አስፈላጊው ነገር ነው። ሳሙናችንን ሚክስ አድርገን ከጨረስን በኋላ ቅርጽ የምናስይዘው በሞልድ ነው። ወይም ደግሞ የሳሙና ቅርጽ ይዞ 180 ግራም ሆነ 220 ሆነ 250 ግራም ሆኖ እንዲወጣልን ስንፈልግ የምንጠቀመው ሞልድ ነው። ግዴታ ሞልድ ያስፈልገናል። እንዲሁም በመጨረሻ ስታምፕ ያስፈልገናል። ስታምፕ እንደ አማራጭ ነው። ነገር ግን ገበያው ላይ ካሉ ሳሙናዎች ለየት ለማድረግ የራሳችንን ብራንድ ለመፍጠር ከሌሎቹ ተወዳዳሪ ለመሆን ስታምፕ የራሳችንን አርማና ሎጎ የያዘ ስታምፕ ማለት ነው ያስፈልገናል። እነዚህ ነገሮች በዋናነት ያስፈልጉናል። ከዛም በመቀጠል ምን ኬሚካሎች ያስፈልጉናል ስንል እንግዲህ ብዙ አይነት የደረቅ ሳሙና አሰራር አለ። የመጀመሪያው ኮልድ ፕሮሰስ የሚባለው ነው፣ ወይም ደግሞ ምንም አይነት ሙቀት ሳይገባበት ሚክስ የምናደርግበት ሲሆን፣ ሁለተኛው ደግሞ ሆት ፕሮሰስ ይባላል። ወይም ደግሞ ሚክስ ካረግነው በኋላ እሳት ላይ ትንሽ እናንተከትከዋለን። ምክንያቱም ውሃው እንዲተንና ቶሎ ደርቆ ሞልዳችን ላይ ቶሎ ቅርጽ ይዞ እንዲወጣልን ስንፈልግ ሆት ፕሮሰስ ይባላል። ሌሎችም አሉ። ሜልት ኤንድ ፑር ይባላል አለ። ኦልሬዲ የተሰራውን ገዝተን አቅልጠን እንደገና ሌላ ቅርጻት ይዘን ማምረት እንችላለን። ሪባሲንግ ይባላል፣ ሳፖሪፊኬሽን፣ ሌሎችም አሉ። ነገር ግን እኛ በዋናነት መስራት ያለብን ወይም ደግሞ በቀላሉ ብዙ ታንተከም ልንሰራው የምንችለው ኮልድ ፕሮሰስ የሚባለው ወይም ደግሞ ሙቀት ሳይነካው ሳሙናው ሚክስ አድርገን አዋህደን ሞልዳችን ላይ ካደረግነው በኋላ በተፈጥሯዊ በሆነ በፀሐይ ይደርቅና ለሽያጭ የምናቀርበው እሱን ነው የምንጠቀመው ማለት ነው። ስለዚህ እሱን ለመስራት በዋናነት የሚያስፈልጉን ግብአቶች አንደኛ ኦይል ወይም ደግሞ ዘይት ያስፈልገናል። ዘይት ኖርማል የምግብ ዘይት መጠቀም እንችላለን። ነገር ግን ደረቅ ሳሙና የምንሰራ ከሆነ ራሱን የቻለ የሞራ ዘይት አለ፣ እሱን ነው መግዛት ያለብን። ወይም ደግሞ በተለምዶ የሚቀልጠው ዘይት ይባላል፣ ቶሎ የሚረቀው እሱን ዘይት ነው መጨመር ያለብን። ለዛ ፕሮሰስ የምንጠቀመው ዘይት አንደኛው ነው። ሁለተኛው ውሃ ያስፈልገናል። ሶስተኛው ኮስቲክ ሶዳ ወይም ደግሞ ሶዲየም ሃይድሮክሳይድ ይባላል፣ እሱ ያስፈልገናል። በአራተኛ ደረጃ ሲልኬት ወይም ደግሞ አንዳንዴም በሶዳሽ መተካት እንችላለን። ሲልኬት እንዲሁም ሶዳሽ ያስፈልጉናል። አምስተኛ ዶሎማይት ያስፈልገናል። ስድስተኛ ሽቶ መዓዛ እንዲኖረው ሽቶ ያስፈልገናል። እንዲሁም በመጨረሻ ከለር፣ ሳሙናችን ከለር ይዞ እንዲወጣ ስንፈልግ ከለር እንጨምርበታለን። ነገር ግን ደግሞ ሰፋ ባለ ወይም ደግሞ ባች ፕሮዳክሽን ማስ ምንለው በብዛት ማምረት ምንፈልግ ከሆነ ምንጠቀማቸው ኬሚካሎች ለየት ይላሉ። ብዙም ባይለዩም ለማስ ፕሮዳክሽን በምንጠቀምበት ጊዜ ምንጠቀምባቸው ኬሚካሎች እነዚህ ናቸው። አንደኛ ሶፕ ኑድልስ ይባላሉ። ሶፕ ኑድል እንግዲህ ሽታ የሌለው በነጭም ይሁን በቢጫ ከለር የሚሸጥ ሽታ አልባ ኬሚካል ነው፣ እሱ ያስፈልገናል። ሁለተኛ ዶሎማይት፣ ሶስተኛ ሲልኬት፣ አራተኛ ኤስቲፒፒ እንዲሁም በመጨረሻ ፐርፊውም ያስፈልገናል። እዚህ ጋር ከለር መጠቀም እንችላለን። ነገር ግን እነዚያውን በብዛት በማሽን ምንሰራ ከሆነ ወይም ደግሞ ይሄ ሎካል የሚባል ሳሙና ማምረቻ ፋብሪካ በትንሹ መጀመር ስንፈልግ እነዚህ ግብአቶች እንጠቀማለን። ነገር ግን እኛ እንደ ጀማሪ በትንሹ ወይም በቤታችን ለመጀመር ስንፈልግ ቅድም ያልኳችሁን ሶዲየም ሃይድሮክሳይድ፣ ዘይት፣ ሲልኬት ወይም ሶዳሽ እንዲሁም ዶሎማይት በመጠቀም አረፋ ደግሞ እንዲኖረው ላፕሳም አድ ልናደርግበት እንችላለን። ይህም በመጠቀም መስራት
እንችላለን ማለት ነው። የደረቅ ሳሙና ግብዓቶችን መግዛት ስንፈልግ የፈሳሽ ሳሙና ግብዓቶች በሚሸጡበት በማንኛውም ሱቆች ላይ ማግኘት እንችላለን። ደረቅ ሳሙና ለመጀመር የሚያስፈልጉ ማቴሪያሎችን እንዲሁም ኬሚካሎችን አሁን አውቀናል። ቀጣይ ወደ ስራ ለመግባት ፎርሙላና አሰራር እንዴት ነው የሚለውን ደግሞ ለማወቅ አንድ ቪዲዮ ይቀረናል። እሱን ከጎን የሚመጣውን ሊንክ በመጫን ማየት ይችላሉ። በአካል መሰልጠን ለምትፈልጉ ስክሪን ላይ ባለው ስልክ ያናግሩን። ቶሎ ሰልጥነው ወደ ስራ መግባት ይችላሉ።